ያለሽ ነገር ታቆሚ ነው። እንደዚህ ናት ያለሽ ነገር ታቆሚ ነው። እኔ ለሱ የተለየ ስሜት አላውቅም። እሱ ጓደኝነት ምናምን ኢቨን ስንገባ ጀምሮ አስበይ ለምንድን እንደዚህ የምታረጊው እኔን እኮ ብሎ አያውቅም። እያዩት ነበረ። የራስሽ አቀባበል ይኖራል። ከዚህ በኋላ ሰማሽ ያለውን ከዚህ በኋላ ከአጠገብ እንድትርቂ ያመለክ አለበዚያ መጥፎ ነገር ነው የፈጠረው። አሁንም አክብሬሽ እንዳይመስልሽ እዚህ ድረስ የመጡት ማንንም አንድ ቀን ተገናኝተን በእኔ ህይወት ለመወሰን አይከብድም። ነገር ንገርሽ ማንንም አክብሬ አላውቅም። ማንንም አክብሬሽ የመጣው እንዳይመስልሽ እዚህ ድረስ እኔ ይቅርታ አልጠይቅሽ። መቼም ተሳስተሻለሽ። መቼም ይቅርታ አልጠይቅሽ አልችልም ማለት አንድ ነገር አሁንም ሁሌ ካጠገቡ ራቂ ካጠገቡ ራቂ። ለእኔ ያለው ነገር እንዲመለስ ባርቅ ምን ይመጣል? አርቅም። እስኪ አንቺ ማነሽ? ማንነትሽን አሳያለሽ። ማንነቴን በደንብ ነው ማሳይሽ። አሁንም እያሳየሁሽ ነው። ቤትሽ ድረስ መጥቼ ይቅርታ ልልሽ አይደለም የመጣሁት። የሰው ጓደኛ ስርሽ እኮ አንቺ ቀላላ እኮ አንቺ ነሽ። አልገባሽም? በጣም የቀለሽ ያለኝ ነገር ነው የማውቀው። ለአንቺ ማስረዳት አይጠበቅብኝም። ባሌ የሆነ ጓደኛ ነገር ለአንቺ ማስረዳት አይጠበቅብኝም። ከዚህ በኋላ ነገር ንገርሽ አንደገር ንገር ሰምኛሻ። ካጠገቡ ራቂ። እሱ ከኔና ከኔ ጋር ብቻ ነው መሆን የሚችለው። ሰማሽኝ አይደል? ለአንቺ ያለው በቃ አጠገቡ እንዳደርሽ ከዚህ በኋላ ሰምኛሻ። አሁን በኋላ እንዳይደውልልሽ ነው ማለት አንቺ እስኪ እናያለን ነው እንደማይደውልኝ እናያለን። ሰማሽኝ አይደል? ከዚህ በኋላ ግን አሁንም ደጋግሜ የሚባል ስም እንዳይጠራ ነው ማድረግ። ስሚኝማሽ አሁንም ደጋግሜ ነው የምነግርሽ። ደጋግሜ ነው እየነገርኩሽ። እኔም ደጋግሜ እነግርሻለሁ። መልሱ ደጋግሜ ስለነገርሽኝ እኔ መስ አይገባሽም። አውቃለሁ ደጋግሜ ብነግርሽም እኮ አይገባሽም። ግን ይኸውልሽ ለእኔ ያለው ነገር እንዲመለስ ነው ፈልገው። እስቲ ጆሮሽን ታዩ። ደንቆሮ ነሽ አሰሚ። እንደዚህ ምትኛ አልፈልግም። ናቸው ስለሱ ነው እያወራሽ ያለው። ስለሱ አውሪ። ማንም ከማንም ጋር እንዲሆን ማለት የኔ ማንነት አታውቂውም። ገባሽ? እሱ እኔ ማድረግ አያቅተኝም። ማንም የኔንም አታውቂውም እኮ እኔንም አታውቂኝም። አሁን ንገርሽ። አሁን ለአንዴና ለመጨረሻ ጊዜ ነው የምነግርሽ። ከእሱ አጠገብ እንድርቂ ነው የምነግርሽ። የኔ ማንነት አልገባሽም። አርቅም። እስቲ ማንነትሽን አሳይ። ነገርኩሽ ነገር ይሄንን ነው። ደጋግሜ እነግርሻለሁ። ማንነቴን አላወቅሽኝ። አንቺ ደጋግመሽ ስለነገርሽ እኮ የኔ አስተሳሰብ ይቀየራል ማለት አይደለም እኮ። ሰማኝሽኝ አይደል? ከዚህ በኋላ ከእሱ አጠገብ እንድርቂ ነው የምፈልገው። ምን ማለት ነው? ከዚህ በኋላ ከእሱ አጠገብ እንድርቂ ነው። ማንነቴን አጫቂም አንቺ ማንነቴን አላወቅሽም። እንደዛ ነው እሱ። የኔና የኔ ብቻ ነው ደግሞ እሱ የኔ ማድረግ አያቅተኝም። ለእኔ በጣም ቀላል ነገር። ካላቃተሽ እኮ ስላቃተሽ መሰለኝ መተሽ እኔን እገዛ የምትጠይቅኝ። ለእኔ በጣም በቀደም አስጠንቅቄሽ የሄድኩት ለዛ ነው። ሳይሽ ጀምሮ ያልተመቸሽኝ ያልኩት ለዛ እሱ የኔና የኔ ብቻ ሊሆን የሚችለው ገባሽ? ከዚህ በኋላ የሚከተልሽ ታያለሽ። ከዚህ በኋላ አሳይሻለሁ። ሰሞኑን እዛሽ ቢስኬት ዘም ያልኩሽ እኔ ሆኜ ነው። ታዲያ ማንነቴን አላወቅሽም። እየመጣሽ እየፈለጨሽብኝ አትሄጂ። ገባሽ? ነገርኩሽ ደጋግሜ ነገር ማነሽ የመጣሽ መፈነችልኝ? ማንም እንደዚህ ክብሬን ተናክቶ ነግሬሻለሁ እኮ በቃ ማንም እንደዚህ ክብሬን ነክቶት አያውቅም። አንቺ ማነሽ? አንድ ቀን በተዋወቅ ነው። ማነሽ? በቃ ተይኝ በቃ ነገርኩሽ። አልተውሽኝ። ማንነትሽን አሳይኝ። በቃ አሳየሁሽ እኮ ማንነቴ ነው። በቃ ነገርኩሽ አይደል? በቃ አሁን ተይኝ። ቤትሽ ስለመጣሁ ነው። ፈጣሪሽን አመስግኝ። ጾም ላይ ነኝ። በቃ አሁን ውጪ ከቤቴ ውጪ። አንቺ ንገሪኝ ምንም አትፈጣም። ክብሬን የምታስደፍረኝ አንተን ስጀመር በጣም አመሰግናለሁ። ወይኔ ፍቅር ምንም ደህና ነኝ። ውጡልኝ። እኔ ምንም ነገር አልፈልግም። በቃ ወይኔ ጉዴ። ምን አደረገች? ምንድን ያደረገችሽ ንገሪኝ። ምንም አላደረገችኝም። ከሞባይልን ተቀበለኝ። ምንም አላደረገችኝም። ምንድን ያደረገችሽ ንገሪኝ። ምንም አላደረገችኝም።